የማፈቅረው ልጅ HIV አለብኝ ሲለኝ እኔንም አስይዘኝና አብረን ተጋብተን ፍቅረኛዬን HIV አስያዝኩት አልኩ እያለች ነው ቲጂ። ካለበት ቦታ ላይ ስለሚደርስ ቲጂ ያ ነገር ማስተካከል ምን ነው? ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ሰበርና አዲስ በሆነ መረጃ መጥተናል። ቲጂ ሰሞኑን በሰይፉ በኢቢኤስ ላይ ቀርባ የተናገረችው ነገር አለ። እሱን ተከታትለን እንመለስ። ፍቅረኛዬን HIV አስያዝኩት አልኩ እያለች ነው ቲጂ። የአንዳንድ ሰው ታሪክ ይገርማል። ተመልከቱትና እንመለስ። ክስ ያለበት ቦታ ላይ ስንደርስ ቲጂ ያ ነገር እኮ አልተሳካም ምን ነው HIV እስቲ ማርያም በለኝ። በቃ እኔማ አሁን በቃ አምላኬ የማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ። በቃ ያዘኝ አልኩት የዛን ቀን ማርያምን። ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው፣ ጎበዝ ነው፣ መስራት እየቻለ ሀገር መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር እምቢ ስላልኩት አይደል ይሄ ልጅ HIV ያስያዝኩት። ስለዚህ የሱን ህይወት አበላሽቼ ብቆምም አምላክ ያዝንብኛል የሚል እሳቤ ማለት ነው። ድንግልን የምሬን ነው። ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ፣ ቀርሞ ይሞት። አዎ እንደዚህ አይነት ውሳኔ ለመወሰን የልብ ንጽህና፣ የልብ ፍጹም የሆነ የዋህነትን ይጠይቃል። እህታችን ቲጂ ተወዳጇ እንዲህ አይነት ውሳኔ የወሰነችው ያስተዳደጓ ተጽዕኖ ነው። የሚገርም ነው። ተማሩበት። እንግዲህ ጋብቻ ጥቅሙ ምንድነው ካላችሁ፣ አንድም ከዝሙት ለማምለጥ ነው። በዝሙት የማይፈተን ሰው የለም። ሁላችንም በሪሌሽንሺፕ ላይ ያለን ሰዎች ብዙ ጊዜ መቆየት አለብን ብዬ አላስብም። ቶሎ ወደ ጋብቻ ወደ ትዳር መሄድ ያስፈልጋል። ምክንያቱም ከጋብቻ በፊት የሚደረግ ግንኙነት ዝሙት ስለሚሆን ኃጢአት ስለሚሆን ማለት ነው። እና በእህታችን ቲጂ ምን ተማራችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። የሱላማጢስ ቤተሰቦች ደስተኛና ሰላማዊ እንድትሆኑ ምኞቴ ነው። መልካም ቀን። የማፈቅረው ልጅ HIV አለብኝ ሲለኝ እኔንም አስይዘኝና አብረን ተጋብተን እንኖር አልኩት በማለት አርቲስት ትዕግስት እንግዲህ ትላንት በሰይፉ ሾው ላይ ባደረገችው ቃለ መጠይቅ ተናግራለች። ኦኬ ጋይስ እንግዲህ እንደሰማችሁት ነው ታሪኩ። ይህን ቪዲዮ ሁላችንም መረዳት ያለብን ከምን አንጻር መሰላችሁ ጋይስ? አሁን እየተነገረ ያለው የማፈቅረው ልጅ እንግዲህ እንደዚህ አይነት በሽታ ተጠቂ ስለሆነ ጥየው መሄድ አልቻልኩም ነው እያለች ያለችው። ስለዚህ ብቸኝነት እንዳይሰማው፣ ባይተዋር እንዳይሰማው፣ ለምሳሌ ለፍቅር ስትሉ የምትከፍሉት ዋጋ አለ እንጂ ከጤንነት እንትን ይበልጣል ተብሎ አይደለም። ያ ለማለት ተፈልጎም አይደለም፣ እሱንም እያበረታታን አይደለም። በተቻለ መጠን ደግሞ መምህራችን እንዳሉት መጀመሪያ ላይ ያን ሰምታችሁ ተግባራዊ ታደርጉ። ሁሉም በወቅቱ በእድሜው ወደ ትዳር ህይወት ወደ ቅዱስ ወደ ጋብቻ ህይወት መተን እንደዚህ ያሉ ነገሮችን መታቀብና መግታት እንችላለን፣ መከላከል እንችላለን ማለት ነው ጋይስ። በተሻለ መጠን ደግሞ ጤናችሁን ጠብቁ። ያ የተባለ ያለው እየተወራም ያለው አርቲስት ትዕግስት ያወራች ያለችው እንግዲህ ለፍቅር ስትሉ የሚከፍሉት ዋጋ ለማሳየት ያክል ነው የነገር እየተናገረች ያለችው። ወደ አዶናይ እንሂድ።